በጥፋቱ ለዓመታት በእስር ቤት የማቀቀ አንድ ወጣት ለአባቱ የሚከተለውን ደብዳቤ ጻፈ። መቼም የማይደርስ የለም። እነሆ የምፈታበት ቀን ደርሷል። ይህ ሁሉ መከራ የደረሰብኝ ግን ያንተን ምክር ባለመስማቴ ነው። እናም አባቴ ሆይ እባክህ ይቅርታ አድርግልኝ። ለዚህ ደብዳቤ መልስ አልፈልግም። ነገር ግን ከላይ በተጠቀሰውና በምፈታበት ቀን በባቡር በቤታችን በር ላይ አልፋለሁ። በደሌን ይቅር ካልከኝ በራችን ላይ ባለው ትልቅ ዛፍ ላይ ነጭ ጨርቅ አንጠልጥልበት። እኔም ያንን ካየሁ ወርጄ እመጣለሁ። ካላየሁ ግን ተመልሼ ላልመጣ ጉዞዬን እቀጥላለሁ። በተቀጠረው ቀን ወጣቱ ተፈታና ከወህኒ ቤት ውጭ ያለውን ንጹህ አየር ለመተንፈስ እድልን አገኘ። ወዲያውኑም ጊዜ ሳያጠፋ ባቡር ላይ ተሳፈረ። ከረጅም ጉዞ በኋላ ባቡሩ ወደ ቤቱ ሲቃረብ ግን የዚህ ወጣት ልብ ከበሮ መደለቅ ጀመረ። እርሱ ለመመልከት ባለመድፈሩ መስኮቱ አጠገብ የተቀመጠውን ተሳፋሪ እባክህ እዛ ማዶ ያለው ቤት ፊት ለፊት ከትልቁ ዛፍ ላይ ነጭ ጨርቅ ተሰቅሎ እንደሆነ እይልኝ ብሎ ጠየቀው። ሰውየውም ልመናውን ተቀብሎ አይኖቹን ጠራርጎ አሻግሮ ሲመለከት ቆየና ነጭ ጨርቅ የማየው ትልቁ ዛፍ ላይ ብቻ አይደለም አለ። ታዲያ የት ነው አለ ወጣቱ በመደናገጥ። ትልቁ ዛፍ፣ ትንንሾቹ ዛፎች፣ ስልክ እንጨቶቹና አበቦቹ ሁሉ ሳይቀር በነጭ ጨርቅ አሸብርቀዋል አለው። አመሰግናለሁ፣ ወራጅ አለ። ግን ምንድነው ትርጉሙ? አባቴ ይቅር ብሎኛል። ከዚህ ምን እንማራለን? በአንድ ወቅት በደላችን ከእግዚአብሔር ለይቶን ነበር። ግን እሱን ብቻ እንደበደልን አምነን ንስሐ ስንገባና በክርስቶስ ኢየሱስ አዳኝነትና ጌትነት ስናምን የነፍሳችን ጌታ በይቅርታ ተቀበለን። የማይገባንን ይቅርታ እንዳገኘንና ምሕረት እንደበዛልን በአይናችን አይተን አረጋገጥን። አልፈን ተርፈንም አባቴ ይቅር ብሎኛል የማለት ድፍረትን ያገኘነው ከዚያ በኋላ ነው። አጠገቡ ተቀምጦ የነበረ የባቡር ላይ መንገደኛ ነገሩ እንዳልገባ ሁሉ በሕይወት መርከብ ላይ ከኛ ጋር ይንገላቱ የነበሩት ይህንን ስንነግራቸው ግር ሊላቸው ይችላል። ድኛለሁ ስንላቸው የሆነ ሆኖ ይቅርታ የተቀበልነው እኛ እውነትነቱን ጠንቅቀን እናውቃለን። ይልቁንም አዳኝ ፍለጋ ትቅበዘበዝ የነበረች ነፍሳችን በሚገባ ትረዳዋለች። ለመዳናችን ሌላ ነጋሪ ከቶ አንሻም። ለአዳኛችን ክብር ለእኛም ጥቅም ይቅር ተብለናል። አሜን። በውድ በልጁ እንደ ጸጋው ባለጠግነት መጠን በተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት። ኤፌሶን 1:7 ክርስቶስ ኢየሱስ ጌታ ነው፣ ዛሬም ለዘላለምም ኢየሱስ ክርስቶስ ጌታ ነው። ይሄ ኃያልና ታላቅ የሆነ ጌታና አምላክ ክርስቶስ ኢየሱስ ለፍርድ ሊመጣ ጊዜው ቀርቧልና ይህንን ንጉስ አዳኛችሁ አድርጋችሁ ያልተቀበላችሁ ወደዚህ ንጉስ መጣችሁ ሰላምን፣ እረፍትን፣ የዘላለም ሕይወትን እንድታገኙ ጥሪ ያደርጋለሁ። ከዚህ ሕይወት እንጀራ እንድትካፈሉ የዚህ ሕይወት እንጀራ ተካፋይ እንድትሆኑ ላለሁ በክርስቶስ ኢየሱስ ስም አሜን። ተባረኩ።